የተመጣጠነ ምግብ ለህፃናት አዎንታዊ እድገት በሀገራችን በከፍተኛ ደረጃ በምግብና ስርዓተ ምግብ አለመመጣጠን በህፃናት እድገት ላይ የሚታየው አሉታዊ ተጽዕኖ በሀገር እድገት በተለይም በማህበራዊ በኢኮኖሚያዊና በፖለቲካዊ ጉዳዮች ዙሪያ የሚያሳድረው ጉዳት ለማንኛውም አካል ግልጽ ነው። ይህን ችግር ለመፍታትና የህፃናትን የመቀንጨጭና የመቀንጨር ችግር ለመግታት ከሚሰሩ ፕሮግራሞች ፕሮግራም ቀዳሚ ነው። ፕሮግራሙ በወረዳችን ገብቶ ስራ ከጀመረ አመታትን አስቆጥሯል። ከፍተኛ በጀትም ለስራ ውሏል። ከፍተኛ ቁጥር ያላቸው ህፃናትን አጥቢና ነፍሰ ጡር እናቶችን ተጠቃሚም አድርጓል። በዚህ ፕሮግራም ተጠቃሚ የሆኑ እናቶችም እንዲህ ይናገራሉ። ያንን ተጠቅመናል። ግን በውሃ ሳይሆን በክረምት ዝናብ አፍልተን በወገባችን ቀርተን አፍልተን ስለዚህ በቆጣ ቃል ኪዳን ድርጅት ጎመን ጥቅል ጎመን ቆስጣ ቀይ ስር ራሱ አሁን አለ ሀገሩ ያንን እየተጠቀምን ነው ያለን። ፍየሎቹ አሉ ያሉት የሞቱት ሙታዋን ወተት ለህፃን ልጅ አልባቸው አጠጡ ሞክሬያለሁ። እየጠጣሁ ነው ለልጅ መጣጣትም ቢበላ በገንፎ ሞክሬያለሁ ለልጅ። ስለዚህ የተሻለ ነው ብዬ ወስናለሁኝ ማለት ነው። በሰቆጣ ቃል ኪዳን ስምምነት የወተት ፍየሎች፣ ዶሮዎች እና የንብ መጋዎችን ተሰራይተው ለተጠቃሚ እናቶች መዋሉን የዋድላ ወረዳ እንስሳት አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ መሳይ ሙልጌታ ይገልጻሉ። መሳይ የዋድላ ወረዳ እንስሳትና አሳ ሀብት ጽሕፈት ቤት ኃላፊ ነኝ። ወረዳችን ላይ ሰቆጣ ዲክላሬሽን ፕሮጀክት ያው ለ3 አመት ያክል ለአጥቢና ነፍሰ ጡር እናቶች ሲሰራ ቆይቷል። በዚህም በተለይ የወተት ፍየሎችን በመግዛት ለአጥቢና ነፍሰ ጡር እናቶች ያደልንበት ሁኔታ አለ። 3 ቀበሌዎች ላይ ትኩረት አድርጎ ያው ሲሰራ የቆየበት ሁኔታ ነው ያለው። በዚህም ለ180 እናቶች 1080 የወተት ፍየሎችን በመስጠት የወተት ፍየልን እናቶች ለልጆቻቸው አልበው እንዲጠቀሙና መቀንጨርን ለመከላከል ያው ከፍተኛ የሆነ ትኩረት ተሰጥቶ እየተሰራ የቆየበትና የቆየ ፕሮጀክት ነው። አሁን ላይም በዶሮና በንብ ሀብት ሌሎች ቀበሌዎችን ይዞ ያው እየሰራ ያለበት ሁኔታ አለ። አሁን በዚህ ወራት ከ343 ዶሮዎች በላይ ወደ ለ07 ቀበሌ ለአጥቢና ነፍሰ ጡር እናቶች ያሰራጨንበት ሁኔታ ነው ያለው። ይሄም እስካሁን በአጠቃላይ በተለይ ለወተት ፍየል የወጣው ወጪ ወደ 5.4 ሚሊዮን ብር ወጪ ተደርጎ ያለምንም እንትን በነፃ ለአጥቢና ነፍሰ ጡር እናቶች እየታደለ ያለበት ሁኔታና አጥቢና ነፍሰ ጡር እናቶች ህፃናትን ከመቀንጨር እየተከላከሉ ያለበት ሁኔታ ነው ያለውና አሁን ቢሆን ያው በሰፊው አቅዶ ለመስራት እየተንቀሳቀሰ ያለበት ሁኔታ አለ። ለቀጣይም አሁን ዶሮዎችን የእንቁላል ዶሮዎችን እየገዛን የምንሰጥበት ሁኔታ ያለበት ሁኔታ ነው ያለው። 107,000 ብር ቀሪ የእንቁላል ዶሮዎችን ገዝተን ለመስጠት አሁን በዝግጅት ላይና ጨረታ ለማውጣት እየተዘጋጀን ያለንበት ሁኔታ ነው ያለው። ያው በዚህ ልክ በሰፊው እንደ ዋድላ ወረዳ 3 እና 4 ቀበሌዎች አካባቢ ላይ ትኩረት አድርጎ እየሰራ ያለ ፕሮጀክት ነው ባጭሩ። በአትክልትና ፍራፍሬ በሰብል ልማት በሌሎችም ተግባራት አጥቢና ነፍሰ ጡር እናቶችን የማስጠቀም ስራ መሰራቱን የዋድላ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሙልጌረታ ያብራራሉ። ስሜ ሙልጌረታ እባላለሁ። የዋድላ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ ከሰቆጣ ዲክላሬሽን አኳያ አጠቃላይ 4 አመት አካባቢ ሆኖታል። በ4 አመት ውስጥ አጠቃላይ የተለቀቀልን በጀት 7,410,989 ብር አካባቢ ተልኮልናል። እዚህ ላይ ይሄ ተልኮ አጠቃላይ የቀረቡ ግብአቶች ከሰብል ልማት አኳያ በንጥረ ምግባቸው የበለጸጉ እንደ በቆሎ፣ ቦሎቄ፣ ፒክስባግ የነቀዝ መከላከያ እንዲሁም ሌሎች እንደ ሽምብራ የተለያዩ ግብአቶች አካባቢ ቀርተዋል።
ቀርበዋል። ከአትክልትና ፍራፍሬ አኳያ ደግሞ የተለያዩ የጓሮ አትክልቶች ሰፊ የጓሮ አትክልቶች ቀርበዋል። ቆስጣ፣ ሰላጣ፣ እነ ካሮት፣ ድንች አካባቢ እነዚህ የቀረቡበት ሁኔታ ነው ያለው ግብአቶች። ይሄ ቀርቦ እያለ በተለይ አጥቢና ነፍሰ ጡር እናቶች ናቸው እዚህ ፕሮግራም የሚሳተፉት። በዚህም የተሳተፉ አጥቢና ነፍሰ ጡር እናቶች በፕሮግራሙ በሞዴል መንደር በታቀፉ ቀበሌዎች 720 እናቶች ተሳታፊ ሆነዋል። በሞዴል መንደር በተመረጡ እንትኖች በመደበኛ 1680 አካባቢ በጥቁሉ 2400 እናቶች አካባቢ ላይ በስርዓተ ምግብ አጥቢና ነፍሰ ጡር እናቶች በስርዓተ ምግብ ተጠቃሚ ያደረገበት ሁኔታ ነው ያለው። እንግዲህ ፕሮግራም ከመጣ ያመጣው ለውጥ ይሄ ሁላ በጀት ፈሶ ሁላ እናቶች ተሳትፈው የመጣው በህፃናት ላይ ህፃናቶች የተመጣጠነ ምግብ በማግኘት እድገታቸውን ጤንነታቸውን እየጠበቁ የሆነበት ሁኔታ ነው ያለው። የተመጣጠነ ምግብ አግኝተዋል። በተለይ 6ቱን የምግብ ምድቦች በማግኘት በርካታ የስራ ምግብ ስራዎች የሰራንበት ሁኔታ ነው ያለው። በጓሯቸው ዙሪያ እስካሁን ሰርተው የማያውቁትን ሁሉም እናቶች ቅድም ከላይ በቁጥር የጠቀስኳቸው 2400 እናቶች በጓሯቸው ዙሪያ የጓሮ አትክልት በማልማት ለልጆቻቸው የተመጣጠነ ምግብ እንዲመገቡ አድርገው ጤንነታቸው እንዲጠበቅ ከመቀንጨርና ከመጋንጨጭ እንዲላቀቁ የተደረገበት ሁኔታ አለው። እንዲሁም የፍየል ወተት አልተለመደም፣ ግን ሰቆጣ ዲፕሬሽን ከመጣ ወዲህ ህፃናቶች የፍየል ወተት በመጠቀም ጤንነታቸውን የጠበቁበት ሁኔታ ነው ያለው። ይህን እንግዲህ ቀጣይ ማጠናከር የሚቀጥልበት ሁኔታ ነው የሚፈጥር የሚል ሀሳብ አለኝ። እንግዲህ ከቀጣይ አኳያ ከሌሎች ሴክተሮች ጋር በመቀናጀት ይህን የስርዓተ ምግብ ክፍተት ሊሞላ በሚችል መልኩ በታች ላይ ሰፊ ሆነ ስራ ነው የምንሰራው ለቀጣይ ማለት ነው። በተለይ ጤና አለ አጋራችን ቁጥር 1 ይሄ መቀንጨርና መቀንጨር የህፃናትን ለመከላከል ጤና ሴክተር ጋር እንዲሁም ከሌሎች ከአስተዳደር ምክር ቤቱ ጋር ከውሃ ጽሕፈት ቤት ጋር ከቆላና መስኖ እንዲሁም ከሌሎች አጋር አካላት ከኤክስቴንሽን ኮሚኒኬሽን ማነው ከመንግስት ኮሚኒኬሽን ጽሕፈት ቤት ጋር በጋራ በመቀናጀት ሰፊ የሆነ በተመረጡ ሞዴል መንደሮችን እንትን የምንልበት ሁኔታ ነው። በተለይ ተመራቂ በዚህ አመት 2 ሞዴል መንደሮች መርጠናል እንደወረዳ። እነሱ ላይ ክፍተታቸውን ለይተን የማስመረቅ ስራና ህፃናቶችን የተመጣጠነ ምግብ አግኝተው የተሻለ እድገት እና ጤንነታቸው ተጠብቆ እንዲሄድ ሰፊ የሆነ ስራ ተቀናይተን ከሚመለከተው ጋር እንሰራለን ብለን እናስባለን ለቀጣይ ማለት ነው። የዋላ ወረዳ ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አሰገደች አበራ በሰቆጣ ቃል ኪዳን ፕሮግራም ሴቶችና ህፃናት ተጠቃሚ መሆናቸውን ገልጸው የፌዴራል በጀት ለመስሪያ ቤቱ ባለመለቀቁ የገጠመው የበጀት እጥረት ቢስተካከል ሰፊ ስራ መስራት እንደሚቻል ይገልጻሉ። የዋላ ወረዳ ሴቶችና ህፃናት ኃላፊ እኔ መናገር እንፈልገው የሰቆጣ ቃል ኪዳን ከኛ ወረዳ ከመጣ 4 አመት ሆኖታል። በገጠመኝ ለኔ ደግሞ ከገባው 2 አመት ከዚህ ስራ ከጀመርኩ ጀምሬ ሴቶችና ህፃናት ጋር አብሮ ሲሰራ በአብዛኛው ከኛ ጋር የሚሰራው የሰቆጣ ቃል ኪዳን እናቶች ላይ ህፃናት ላይ ነው የሚሰራው። ነፍሰ ጡርና አጥቢና እናቶች እነሱ ጋር ነው የሚሰራው። በተለይ የስርዓተ ምግብ ዙሪያ ላይ እኛ ስልጠና እንሰጣለን። ይሄን ስልጠና ስንሰጥ ያደገኘነው ግብአት አንደኛ እናቶች ለልጆቻቸው ምን አይነት ምግብ መግበው ልጆቻቸውን መመገብ እንዳለባቸው ግንዛቤ ሁሉ ጊዜ ስልጠና በየአመቱ በጀት በተለቀቀልን ሰዓት ለእናቶች ነው የምንሰጠው። እነዛ እናቶችን ደግሞ እንደኛ ባለሙያ ቀበሌ በሄደ ሰዓት አንደኛ የጓሮ አትክልት እንደሚጠቀሙ አትክልቱን ከአለሙ በኋላ ለልጆቻቸው ምግብ እንዴት አድርገው ነው የሚሰጡት የሚለውን በአብዛኛው ስምሪት ላይ ያረጋግጥነው አለ። በደንብ እየሰሩበት ሴቶቹ ገብቷቸው ልጆቻቸው ምንም መመገብ እንዳለባቸው ይሄን ምግብ ከወሰዱ በኋላ ህፃናቶች ይሄን ፈጣን እንዲሆኑ መቀንጨርና መቀጨጭ እየጠፋበት ነው ብዬ አስባለሁ። በዚህ ቀበሌ በአብዛኛው የሚሰራው ከኛ ከ10 ቀበሌ ስለሆነ ሄደን ያረጋግጥንበት እንትን አለ። ሌላው አጠቃላይ የፍየል የበግ እርባታ የተሰጡ እናቶች አሉ። እነሱን ይሄንንም ሄደንም ያረጋግጥንበት ሁኔታ አለ። በአብዛኛው እንደውም ፍየልና በግ እርባታ ላይ ሴቶች የመጀመሪያ እንዲሆኑ
የንብረታቸውን መሸጥ መለወጥ ሳይችሉ በራሳቸው ሀዛው ላይ እያረቡ እየተንቀሳቀሱ ቤታቸውን የሚመሩበት እንትን ያረጋግጥበት ነው ማለት ነው። ነገር ግን ሰቆጣ ቃል ኪዳን ይሄን ሲሰራ በእኛ በአመት አንድ ጊዜ ነው በጀቱ የሚለቀው። ለዛውም የክልል ነው የሚለቀቅልን ፌዴራል ተለቆልን አያውቅምና ትንሽ ናት። በዘንድሮ አመት አሁን 90 ሺህ ብር ነው። 90 ሺህ ብር ስንት ሴቶች ያሰለጥናሉ ስንል በጣም ባናሳው ለሶስት ቀን ከፍለን እንኳን 60 ሴቶች ነውና ሁሉንም ተደራሽ ያረጋል ወይ ሲባል ተደራሽ ያረጋል። ለምን እኛ ደግሞ ሰፋ ያለ በተለይ በእኛ በአደረጃጀት በልማት ህብረቱ ይሄን ስልጠና በእያንዳንዱ ሴቶች ብንሰጥ እና የተሻለ በጀት ቢለቀቅ ጥሩ ስራ እንሰራበታለን ብለን እናስብ ነበርና የበጀት እጥረቱ ግን አናሳ የሆነበት ያጋጠመን ችግር ነው። ሌላው የሰራልን የህፃናት ማቆያ የማቴሪያል ግዥ ተብሎ 100 ሺህ ብር ነው የተለቀቀው። እኛ የጠየቅነው ግንባታ ነበረ። ግንባታው በራሱ ምንም አይነት ስሙ ሳይመጣ የማቴሪያል መግዣ ነው። ይሄ ማቴሪያል ተገዝቶ ምን ላይ ያርፋል ሲባል ከባድ ስለሆነ የህፃናት ማቆያ መንግስት ሰራተኞች ልጆቻቸውን አዝለው እየተንገላቱ ነው። ቢሮ ከመጡ በኋላ የመጨናነቅ ሰርተው እንዳልሰሩ ይሆናሉ። ይሄን ደግሞ እንደኛ ወረዳ ችግር መፍታት ስላለብን ነገር ግን ችግሩን ለመፍታት አልቻልንም። በ100 ሺህ ብር ምን አይነት ማቴሪያል ይገዛል የሚለው የቻልነውን ስላልን የምናደርገው በዛ ልክ ነው የገጠመን ብለን ነው የምናስበው። ቀጣይ ግን እየተዳዳን በፌዴራል በክልል የሚንደቀቅልን ከሆነ ስልጠናው እስከ ቀበሌ ታች ድረስ ወርደን ሰርተን ለውጥ እንደምናመጣ ነው የምናሳስበው። አመሰግናለሁ። ዋርላ ወረዳ አስተዳዳሪ አቶ ሲልማ ባየ ምግብና ስርዓተ ምግብ ላይ ትኩረት በማድረግ የህፃናትን እድገት ለማስተካከል እየሰራ የሚገኘው የሰቆጣ ቃል ኪዳን ስምምነት በ10 ቀበሌዎች ሰፊ ስራ እየሰራ መሆኑን ያብራራሉ። ከዚሁ ጋር ተያይዞ የቅንጅት አሰራሮችም እየተሰሩ መሆኑን ይጠቁማሉ። ኪዳን በወረዳችን እንደገባ 10 ቀበሌዎች ላይ ነው ይዞ ሲንቀሳቀስ የቆየው። በ10 ቀበሌዎች በተለያዩ ሴክተሮች በጀት ተመድቦ በጀት ስልጠና የተለያዩ ምቹ ሁኔታዎችን በመፍጠር በተለይም በግብርናው ዘርፍ ከፍተኛ አስተዋጽኦ ነው ያደረገው። እንደሚታወቀው ሰቆጣ ቃል ኪዳን ዋና ዓላማው የተጀመረበትም ሰቆጣ አካባቢ በክልላችን ደረጃ ከፍተኛ የሆነ መቀጨጭና መቀንጨር ተከስቶ ስለነበረ ይህንን መቀጨጭና መቀንጨርን ለመቀነስ ዓላማ አድርጎ የተንቀሳቀሰ ነው። በሁሉም በክልላችን ወረዳዎች እየሰፋ ሄዶ ከኛም ወረዳ ከ3 አመት በፊት ከገባ ጊዜ ጀምሮ በተለይም ግብርና ላይ ማምረት ላይ መሰረት ያደረገ ማምረት ብቻ ሳይሆን አጠቃቀም መሰረት ያደረገ ስራ ስለሆነ እየሰራ ያለው ከግብርና አንፃር በተለይ መቀጨጭና መቀንጨር ሊከሰትባቸው የሚችሉ የተሻሉ ንጥረ ምግቦችን አለመመገብ አምርቶ ያመረተውን በተሻሻለ ስብጥር አለመጠቀም ስለሆነ መሰረታዊ ችግሩ ግብርና ላይ በዋናነት በአትክልትና ፍራፍሬ ልማት ላይ ስፔሻሊ በጓሮ አትክልት ልማት ላይ ከፍተኛ ስራ ሲሰራ ነው ቆየው። በ10 ቀበሌዎች ለእያንዳንዱ አጥቢና ነፍሰ ጡር እናቶች በቀበሌ ደረጃ ተመልምሎ ከ600 እናቶች ነው ለመጀመሪያ ጊዜ 60 በ10 ቀበሌዎች 600 እናቶችን መልምሎ ለ600 እናቶች የጓሮ አትክልት ዘር የፍራፍሬ ዘር በጓሮ ዙሪያ እንዲያለሙ ሰፊ ክትትልና ድጋፍ እየተደረገ በግብርና ተቋም በኩል ከተሰራጨ በኋላ እነዚህ 10 ቀበሌዎች ላይ የተሰራጨው አትክልት ዘር በጓሮ ዙሪያ ከለማ በኋላ ስላጠቃቀሙ አመራረቱና የአመጋገብ ዘይቤው ምን ይመስላል የሚለውን በተለይ ፉድ ዴሞንስትሬሽን የሚለውን ከጤና ባለሙያ ግብርና ከጤና ኤክስቴንሽን ጋር በመቀናጀት ፉድ ዴሞንስትሬሽን በማዘጋጀት አትክልት እነዚህ 6ቱ ንጥረ ምግቦች በተቀናጀ መልኩ ህፃናትን በመመገብ እናቶችን በመመገብ መቀጨጭና መቀንጨርን ለመከላከል ከ10 ቀበሌዎች ባለፈ 25ቱም የወረዳ ጋሸናን ጨምሮ የወረዳችን ቀበሌዎች የአትክልት ዘር በማሰራጨት ሁሉም ቀበሌዎች ላይ የበለጠ እንዲሰፋ በማድረግ አሁን መንግስት ሰራተኛው ሳይቀር በጓሮ ዙሪያ አትክልት ልማት እያለማ እየተመገበ የዚህ መቀጨጭና መቀንጨርን ለመከላከል ከፍተኛ ጥረት እያደረገ በዋናነት የግንዛቤ ፈጠራ ስራዎችን በሰፊው በስልጠና በመስጠት የልምድ ልውውጥ በማድረግ የተሻለ የግንዛቤ ፈጠራ ስራ በመሰራቱ የአትክልት ልማቱ ላይ ከፍተኛ አስተዋጽኦ አድርጓል። ሁለተኛው በመስኖ በጓሮ ዙሪያ ቢሆንም በተለይ ግሪን ሃውስ የሚባል አለ። በዚያ በግሪን ሃውስ በኩል አትክልትና ፍራፍሬ በማልማት ከመደበኛ የማምረት ዘዴዎች በተለየ ሁኔታ አምርተው ራሳቸው ከተጠቀሙ በኋላ
ለገበያ መዋል ከፍተኛ ገቢ ያገኙ አርሶ አደሮች አሉ። በብዙ ቀበሌዎች ላይ የግሪን ሃውስ ልማቱ ላይ ከፍተኛ አስተዋጽኦ ስላለ ጥሩ እንቅስቃሴ እንዳለ ነው። ከዚያ ባለፈ እንግዲህ በንጥረ ምግብ የበለጸጉ ሰብሎችን በማምረት በኩል ከፍተኛ ሚና አለው። በጀት ተመድቦ በተመደበው በጀት በተለይም ሽምብራ፣ በቆሎ እነዚህ በንጥረ ምግብ የበለጸጉ ሰብሎችን እነዚህ እናቶች አምርተው እንዲጠቀሙ በማድረግ በኩል ከፍተኛ አስተዋጽኦ ያደረገበት ሁኔታ ነው ያለው። በሁለተኛ ደረጃ ከፍተኛ አስተዋጽኦ እያደረገ ያለው ሴክተር ከእንስሳት ልማት ጋር ተያይዞ ባለው ነው። እንስሳት ሀብት ጽሕፈት ቤት በዋናነት እየሰራ ያለው እንግዲህ ንጥረ ምግብ አትክልት አንዱ ቢሆንም ሌሎች ከእንስሳት ጋር የሚያያዙ ነገሮች አንደኛ የወተት ፍየል ልማት ላይ በተለይም መላይ ቀበሌና 05 ደለንጋ ቆላ ቀበሌ ሁለት ቀበሌዎችን በሞዴልነት እንቅስቃሴ እያደረገ 17ም እንደዚሁ ሰብቶ በሰፊው እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ወደ ፍየል እርባታ ማስተማራት ብቻ ሳይሆን በከፍተኛ ደረጃ የንጥረ ምግብ ያለው የፍየል ወተት ንጥረ ምግብ ስላለው የእናቶች ከፍየል ወተት በማለብ ከገንፎ እና ከተለያዩ ቅይጦች ጋር በመቀየጥ ለልጆች በመመገብ የመቀጨጭን ችግር ይከላከላል በማለት ይሄ ከዚህ በፊት ያልተለመደ ስለነበረ በተለይም መላይ ቀበሌ ላይ ተግባሩ ውጤታማ ተሞክሮ የታየበት ሌሎች ቀበሌዎችም ደግሞ ወደ 05 እና ወደ 03 ቀበሌ እየሰፋ እንዲሄድ ከፍተኛ ጥረት እየተደረገ ስለሆነ የወተት ፍየል ልማት ላይ በሰፊው በመስራት የፍየል ወተትን ወደ አገልግሎት ወደ ጥቅም በመዋል በከፍተኛ ደረጃ የመቀንጨር ችግር እየቀነሰ ያለበት ሁኔታ ነው ያለው እንደ ወረዳችን። ከዚያ ባለፈ ይሄን ብቻ ሳይሆን በወተት ሀብት ልማት ላይ ወተት ከፍተኛ የሆነ ንጥረ ምግብ በውስጡ ስላለው ይሄን ለእናቶች ለህፃናት ከፍተኛ አስተዋጽኦ ያለው ቢሆንም በተጨማሪ ከእንስሳት አንፃር በተለይ ዶሮ ሀብት ልማት ላይ በሰፊው እየሰራ ያለበት ሁኔታ ነው ያለው። ዘንድሮ በተለያዩ ቀበሌዎች ከዚህ በፊትም በዶሮ እርባታ ላይ ከፍተኛ ስራ በመስራት ህፃናት የተሻለ ንጥረ ምግብ ያለው በተለይም ገንቢ የሆነ እንቁላል እየተመገቡ አብሮ እንዲያድጉ ዶሮ ሀብት ልማት ላይም ከፍተኛ ስራ እየሰራ ያለበት ሁኔታ ነው ያለው። ከዚያ ባለፈ ሌሎች ተቋማትን በተመሳሳይ ሴቶችና ህፃናት ላይ በተለይም የተመለመሉት ሴቶች ስለሆኑ የሴቶችና ህፃናት ጽሕፈት ቤት በልዩ ክትትልና ቁጥጥር እያደረገ በጓሮ አትክልት ልማት፣ በወተት ሀብት፣ በዶሮ ሀብት ልማት በሁሉም ተሰማርተው እንዲሰሩ ከመደረጉ ባሻገር እንደ ተቋም ክትትልና ድጋፍ እየተደረገ በእናቶች ላይ የመጣውን ለውጥ ይህ ተቋም ክትትል በማድረግ በተለይም በአስተሳሰብ ላይ ያለውን ችግር እሱ በመቅረፍ ደረጃ ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። ከዚህ አንጻር በተለይም ሴቶችና ህፃናት ላይ የአቅም ግንባታ ስልጠና እየተሰጠ ግንዛቤ እየተፈጠረ ለውጥ ያለበት ሁኔታ ነው ያለው። ሌሎች ተቋማትም ላይ በሰፊው የሚሰራ ቢሆንም ጤና ተቋማት ላይ በተለይም አቅም ግንባታ ላይ ነው። ስፔሻሊ ፉድ ዴሞንስትሬሽን ወይም የምግብ ሰርቶ ማሳያ ላይ ጤና ኤክስቴንሽኖች የተሻለ ስብጥር ያለው ምግብ በማዘጋጀት በገንፎና በሌሎች መልኮች ለህፃናት እንዲደርስ በማድረግ በኩል ሴቶችና ህፃናት አብሮ አጋዥ ቢሆኑም ጤና ከግብርና ጋር በመቀናጀት ግብርና ያመርታል፣ ጤና ደግሞ አመጋገቡን በማስተካከል በኩል ከፍተኛ አስተዋጽኦ የተደረገበት ሁኔታ ነው ያለው። ከዚያ ባለፈ የተሻለ ጤነኛ ህፃናት ጤነኛ የሆኑ እናቶች ለመፍጠር ንጹህ የመጠጥ ውሃ ያስፈልጋል። ከንጹህ መጠጥ ውሃ ግንባታ ጋር ተያይዞ በሰቆጣ ቃል ኪዳን ድርጅት አማካኝነት በውሃ ጽሕፈት ቤት በኩል የመጠጥ ውሃ ግንባታ ከዚህ በፊት የተገነቡትን ደግሞ በመጠገን እና የክሎሪን እና ሌሎች ለጤና ጠንቅ የሆኑ ተዋሲያን ለመከላከል ከዚህ ጋር ተያይዞ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። ከዚያ ባለፈ ሌሎች ተቋሞች ላይ ስፔሻሊ በተለይ መስኖና ቆላማ ጽሕፈት ቤት ላይ እንግዲህ የጓሮ አትክልት ልማት ለማልማት ፕላስ ደግሞ በአትክልት ዘርፉ ከፍተኛ ለውጥ ለማምጣት መጀመሪያ ውሃ መያዝ ያስፈልጋል። ውሃ ለመያዝ ደግሞ የውሃ ግንባታ ስራዎች ስለሚያስፈልጉ የካናልና የውሃ ማሰባሰብ ስራዎች እንዲሰሩ በሰፊው ከፍተኛ ጥረት እየተደረገ ከዚህ በፊት የተገነቡ ዊሮችና ግንባታዎች በመስኖ ቆላማ አካባቢዎች ጽሕፈት ቤት በኩል የጥገና ስራዎችን በሰፊው የሰራበት ሁኔታ ነው ያለው።
በዘንድሮውም ልዩ ትኩረት በማድረግ ከ1.2 ሚሊዮን ብር በላይ ተመድቦ የካናል ማራዘም ስራዎች ከዚህ በፊት የተሰሩ በተለያየ ምክንያት የተቋረጡ ፕሮጀክቶችን የማስጨረስ ስራ እየተሰራ ያለበት ሁኔታ ስላለ ጥቅል ይሄ ፕሮጀክት በወረዳችን ከገባ ጀምሮ በተቀስቋቸውና በሌሎች ሴክተሮች ላይ ሰፊ ስራ ቢሰራ በወረዳችን የመቀጨጭና መቀንጨርን ከመከላከል ባለፈ በተለይ ኢኮኖሚያዊ ተጠቃሚነትን የሴቶችን ኢኮኖሚያዊ ተጠቃሚነትን በሰፊው እያሳደገ የመጣበት ሁኔታ ነው ያለው። ሁለተኛ በማህበራዊ እሴትን ከመገንባት አንፃር ያው ፍየል የሚያረባ ካለ የተወለደው ግልገል ለሌሎች የማዛመት ስራ ስለሚሰራ በተለይ ማህበራዊ የመረዳዳት እሴታችን በሰፊው እየጨመረ ያለ አሁንም ኢንዱስትሪ ኮሚቴ ወይም የምግብ ስርዓተ ምግብ ኮሚቴ በአስተዳደር ምክር ቤቱ በቴክኒክ ኮሚቴው ልዩ ስምሪት እየተሰጠ ስምሪቶች እየተገመገሙ ትክክለኛ ለታለመለት ዓላማ እንዲውል ቴክኒክ ኮሚቴውና ስትሪንግ ኮሚቴው በተቀናጀ መልኩ ስራዎችን እየተከታተለ እየሰራ ያለበት ሁኔታ ነው ያለው። አሁን ከጸጥታ ሁኔታ አንፃር ስትሪንግ ኮሚቴ ቅርብ አካባቢዎች እንጂ ሌላ አካባቢ ማየት ባይችልም ቴክኒክ ኮሚቴው ተደጋጋሚ ስምሪት እየተሰጠ የተገኙ ጥንካሬዎችን ድክመቶችንም እንዴት እናርም የሚለውን ለአስተባባሪ ኮሚቴ እያቀረበ ቴክኒክ ኮሚቴው በተሻለ ሁኔታ ድጋፍና ክትትል እያደረገ ይገኛል። ተቀናጅተው የመጣውን በጀት ለታለመለት ዓላማ እንዲውል ቴክኒክ ኮሚቴው ከደለደለ በኋላ ስትሪንግ ኮሚቴው የጋራ አድርጎ በተሻለ ቅንጅት ስራዎች እየተገመገሙ እየተመሩ ነው ያሉት። ነገር ግን ከዚህ በፊት ያልተለመደ ሰቆጣ ቃል ኪዳን በዚህ መልኩ የመንግስት ያው መደበኛ ፕሮግራም ነው። ይህም ፕሮግራም ከማሳለጥ አንፃር በወረዳ ደረጃ እስካሁን መቀናጆ በጀት እየተያዘ ይሄ ፕሮጀክት ቢወጣ እንኳን በወረዳ ደረጃ በዘላቂነት ፕሮጀክቱን ለማስቀጠል በጀት ይዞ ክትትል በማድረግ በኩል መሰረታዊ ውስንነት አለ። በዚህ አመት በአስተሳሰብ በአመለካከትም የጋራ አቋም በመያዝ ቀድሞ በጀት ያልተያዘ ቢሆንም ከተለያዩ ተራፊ በጀቶች ለሰቆጣ ቃል ኪዳን የሚሆን መቀናጆ በጀት በመያዝ